ሰላም ውድና የተከበራችሁ የበጊዜ ዩቲዩብ ተከታዮች በሙሉ እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ከልብ አመሰግናለሁ። ቪዲዮ ላይክ እያደረጋችሁ እንዲሁም ሸር ማድረግ የምትችሉ ሸር በማድረግ አበረታቱኝ። ዛሬም ተከታታይ በሆነው ድራማ በህይወት መንገድ ወይም ባለማወቅ የባሏን ውሽማ የገንዛ ቤቷ ያስገባችው ሚስት በሚለው መጥቻለሁ። ክፍል 52 ደርሷል። እንግዲህ ድራማው እህታቸውን ባለማወቅ እህቷ ስታሰቃያት፣ እንዲሁም ወንድሟ ደግሞ ባለማወቅ በእህቱ ፍቅር ውስጥ ወድቋል። ምን ይሆን የሚለውን አብረን የምናይ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አመሰግናለሁ። እንግዲህ ሩት ቁጭ ብላ በነበረችበት ሳሚ ይመጣና አንቺ ግን ምን አይነት ካዲ ነሽ ይላታል። እስኪ ትንፋሽ ሰብስብ ትለዋለች። የህይወት ልጅ የት እንዳኖርሻት ደርሼበታለሁ። ቆይ ይሄን ሁሉ ጊዜ ለምን ያዋሸሽኝ ይላታል። እሷም እኔ ለልጅቱ የሚጠቅመውን ነገር ነው ያደረግኩ። ደግሞ ሳሚ ሳሩን ቤት ናት፣ እባክህ ድምፅን ቀንስ ትለዋለች። እሱም አይ ለእሷ የምታስቢ ከሆነ እንዴት እንደዚህ ያደረግሽ ይላታል። እኔ ለልጇም ሆነ ለህይወት የሚጠቅመውን ነው ማደርግ፣ ወጠን እናውራ ትለዋለች። ሳሚም አሁኑኑ ህፃኗን ታመጫታለሽ ይላታል። እሷም ሳሮን እዚህ ቤት እያለሽ ነው ማመጣት ትለዋለች። አይመለከተኝም፣ ሳሮን በፊትም እየዋሸች አልነበረም ይላል። እና በዚህ ምክንያት ብቻ መንካት ትለዋለች። አዎ እድሜ ላንቺ፣ ህፃኗን እኮ አምጥቼ ለህይወት ልሰጣት ነበር፣ ቀለባ ያረግሽኝ። ደግሞ ሳሮን ልትሰጠኝ ነበር፣ እውነቷን ነው፣ ከእሷ ጋር አልነበረችም ይላታል። እኔ ልጅቱን ባልወስዳት ኑሮ እኮ እስካሁን በህይወት አትኖርም ነበር። ደግሞ እንደሰረቋት እዚህ ባመጣት ኑሮ በማግስቱ ነበር ሳሮን መልሳ የምትወስዳት ትለዋለች። እሷም ቢገባህ ህይወትን ብቻ አይደለም እኮ የጠቀምኩ፣ አንተን ሁሉ ነው የጠቀምኩ ትለዋለች። አይመለከተኝም፣ ህፃኗን አምጫት ይላታል። አይ እንግዲህ ዝም በል፣ ጉድክን ነው የምዘረግፈው አርፈህ ካልተቀመጥክ ትለዋለች። እሱም ደፋር፣ አሁንም ማስፈራራት ላይ ነሽ ይላታል። ሳሚ አሁን ለኛ የሚበጀው እኮ አብረን መስራት ነው ትለዋለች። ለምን አብረን መንሰራ ይላታል። አንተ እኮ ህይወትን ብዙ ነገር አድርጋታል፣ እስኪ ምንም ባታደርግላት እንኳን በዚህ እንኳን ካሳት ትለዋለች። ለህይወት የሚበጃት ከልጇ ጋር መገናኘቱ ነው ይላታል። እሷም እስኪ ባክህ ለአንዴና ለመጨረሻ ጊዜ እኔ የምልህን ስማ ትለዋለች። ቆይ ለምን ብዬ ነው አንቺን መሰማሽ? ደግሞ ስለምን ስለማማክረሽ ብሎ ጥሎ ተነስቶ ሄዳል። ሳሮንም ተደብቃ እያዳመጠቻቸው ነበርና ወይ ጉድ፣ አሁን ይሄን ማን ያምናል? ሩት አንቺ ነሽ ህፃኗን ከኔ የወሰድሽው፣ ይህ ነገር እንዲጸጽትሽ ነው ማደርግሽ ትላታለች። ያው በሌላ በኩል ህይወት አልበም ይዛ እያፈጠጠች ነበር። ሚኪ ይመጣና ምን እያደረግሽ ነው ይላታል። የሚገርም ነው የእነ ዳዊትን የልጅነት ፎቶ እያየሁ ትለዋለች። እስካሁን አላየሽውም እንዴ? ደግሞ እንደዚህ ያፈጠትሽ ዳዊት እኮ ቆንጆ አይደለም ፉንጋ ነው፣ ቆንጆ ነው ልትይኝ እንዳይሆን ይላታል። አይ ቆንጆ እንኳን ቆንጆ ነው ትላለች። አረ ሞገሳ ጠላው ይላታል። ሞገሳ አይደለም እውነታው ነው ትለዋለች። እሱም እና ቆንጆ ነው ካልሆነ ምንድን ነው ያስገረመሽ ይላታል። ይሄ ፎቶ አየኸው ይላት ትለዋለች። አዎ ሩት ዳዊትና ሳሮን እኮ ናቸው ይላታል። አይ ይሄ ፎቶ እኮ ከኔ ያለ ግን ግማሹ የተቀደደ ነው፣ ካለመንከኝ አምጥቼ ላሳየህ ትላለች። አረ እንደዚህ አይሆንም ይላል። ቆየ ሻንጣ ያለ እንደውም ለምጠው ብላ ስትሄድ ራሴን ይላል። ራሱን ያመማ ያስመስላል። ምን ነው ትለዋለች። ራስ ምታት የተነሳ እና ምን ስታረግ ነው የሚሻለው? የራስ ምታት መድኃኒት ይዤ ነበር የምዞር፣ አሁን ግን ራስቸው ከኪሴ የለም ይላታል። እና እኔ ላምጣልህ ትለዋለች። ካላስቸገርኩሽ። አረ አታስቸግረኝም፣ ምን ልበላቸው? ፓራስታሞል በያቸው። እሺ በቃ ትላለች። እንግዲህ ህይወት እንደወጣችው ሚኪ ከክላሷ ይገባና ልብሷን ፈትሾ ፎቶውን ይዞ ይወጣል። በሌላ በኩል ዳዊት ከሳሮን ቢሮ ቁጭ ብሏል። እሷም ትመጣና ቢሮ ደግሞ ምን ትሰራለህ ትለዋለች። ቢሮ ቢሮ ቢሮ፣ ቆይ እኔ የምለው ስንት ቢሮ ነው ያለሽ ይላታል። ይህ ደግሞ ምን አይነት ጥያቄ ነው
ትለዋለች። ሁሌም ቢሮ እኔን የምትይ ቢሮሽ ግን ከስንት አንዴ ነው የምትመጭበት ይላታል። እና ውጭ ሰው ማገኘው ሊኖረው ይችላል ከዛ የሄድኩ ይሆናና ትለዋለች። እሱም ውጭ ስትይ የሆነ ነገር ትዝ አለኝ ከድርጅቱ ህፃን እንደሚጠፉ ሰማ ይላል። እንዴ አሁን ነው እንዴ የምትሰማ ትለዋለች። እሱ ብቻ አይደለም የምታስጠፊያቸው አንቺ እንደሆንሽ እና በእጅሽም የሰው ነፍስ እንደጠፋ ሰምቻለሁ ይላታል። እንዴ አሁን ደግሞ ነፍሰ ገዳይ ያደረጉኝ ትለዋለች። ቢሮሽም አንዳንድ ዶክሜንቶችን አገኛለሁ ብዬ ነበረ ግን ምንም የሚጠቅም ነገር ያገኘሁት የለም ይላታል። እንዲህ ይሄ ቢሮ እንጂ እኮ የወንጀል መመርመሪያ ክፍል አይደለም ትለዋለች። እሱማ አውቃለሁ ግን ምንም የለም ይላታል። እንደው ወንጀል ብሰራ እንኳን እዚህ ጠቃሚ መረጃ ማስቀመጥ ይመስላል ትለዋለች። እንደሱን ቅጭት ቅጩን ስታወሪ ደስ ይላታል። ንጽህናዬን በአፍ ስለመሰከርክልኝ አመሰግናለሁ ትለዋለች። መረጃ ስላላገኘው ነው ግን ይሁን ያ ደግሞ መርከበኛ ጓደኛሽ የሞተው ይላታል። ማለት ትለዋለች። ያው በወረቀት መርከብ የተሰራ ታገኝ አይደለም? አዎ አንተ ነው እንደምታስቀምጠው ትለዋለች። አይ እኔም እኮ አገኛለሁ ግን ይመስለኛል የሟቹ ዘመዶች ይመስለኛል አንቺን ለማስፈራራት የሚያስቀምጡት ይላታል። እኔ እንደው አንቺን አንዴ መጠርጠር ጀምሬያለሁ ምንም ብትይኝ እንግዲህ ወደኋላ አልመለስም ይላታል። እዚህ ውስጥ እጅሽ ካለበት ለአንቺ እንኳን ባይሆን ለታመመችው እናቴ ስትይ እባክሽ ከዚህ ውስጥ ውጭ ይላታል። እሷም እኔ ምንም ባረግ እሷን አይመለከታትም ደግሞ አንተ እንደ ወንድም ከጎኔ ብትሆንስ የኋላ ግን እውነቱን ስታቅ በኋላ ይጸጽታል ትለዋለች። እንደዛ ቢሆን ደስ ይለኛል ግን እህቴ እያየሁሽ ከስር የሆነሽ ጠፍተሻል ይላታል። ሩትና ሚኪም ቁመው ሚኪ ይሄ ነገር እኔ አላማረኝም ይላታል። ሳሚም ልጅቷ ያለችበትን ቦታ አወቀ ትለዋለች። እና እስከ መቼ ነው ይህን ነገር ዝም ብትይ? በራሳቸው ከመድረሳቸው በፊት ንገሪያቸው ይላታል። እንዲህ እኮ ቀላል አይደለም ትለዋለች። እኔ ግን ላንቺ አስቤ ነው ማለት በፊታቸው ስትጋለጭ ስትዋረጅ ማየት አልፈልግም ይላታል። እኔ ዋሽቻቸው ሊሆን ይችላል ግን ሁሉንም ያደረኩት ለህይወት ደህንነት ስል ነው ትለዋለች። እንደዛ ከሆነ ጥሩ ግን እስከ መቼ ልትደብቂያቸው ነው ይላታል። ለትንሽ ጊዜ ብቻ በቃ እኔ ልሂድ ትለዋለች። የት? ልጆችን አግኝቻቸዋለሁ። እሺ በቃ እኔም አብሬሽ ልምጣ ይለና ተከትሎ አብረው ይሄዳል። ሳሮንም ስልክ እያወራች ነበረ። እሱንም አነገርከኝ እኮ እኔ እኮ ገንዘብ የምከፍልህ አንድ አይነት ነገር 20 ጊዜ እንድደጋግምልኝ አይደለም። በዚህ ሳምንት ውስጥ ማን እንደሆነ የሚያስፈራራኝ ራሱን አንቀህ ፊት ላይ ካልመጣህልኝ ነገርኩ ትልና ስልኩን ትዘጋዋለች። እንደዛ ተናዳም ሳሚ ይገባል። ሳሚ አሁን በጣም ተናድጃለሁ አንተን ማስተናግድበት ትዕግስት የለኝም ትለዋለች። እንደዛ ሳይሆን ይቅርታ ልጠይቅሽ እንደመጣሁ እና በጣም ይቅርታ ህፃኗን አንቺ እንዳልወሰድሻት አረጋግጫለሁ ይላታል። እና አሁን ይቅርታ እንዳደርግልህ ፈልግ ነው? ውጣልኝ። ቆይ ለምን ነው እንደዚህ የምትናደጅብኝ ይላታል። አላቅም ሳይህ በጣም ነው የምታበሽቀኝ ውጣልኝ ትለዋለች። እሱም እሺ ብሎ ይወጣል። ህይወትም ተመልሳ ከክፍለ ገብታ ፎቶውን ስትፈልግ ታጠዋለች። እሺ የቴዲ ይባለኝ እርግጠኛ ነኝ እዚህ ነበረ። ያ ፎቶና ያ ፎቶ ደግሞ ተመሳሳይ ነው። ምን እየሆነ ነው እኮ ቤተሰቦች የደብረ ዘይት ፎቶ ላይ ያለው አይሆንም። እኔና ዳዊት ድሮ እንተዋወቅ ነበረ ትላለች። ሩትና ዳዊትን ቁመው ዳዊትን ሳሮን ቢሮ ፊት ለፊት ምን ታረጊያለሽ ይላታል። እንዴ በሞላ መንገድ ደግሞ መንገድ እየሄድኩ ነው መንገድ ማትሄድ ልትለኝ ብለዋለች። አይ ሩት እንደዛ አይደለም ባለፈም መክላሴ ለምን እንደገባሽ አውቃለሁ። ይሄን ነገር ተይው። አንቺ ሳሮንን እንድጠራጠራት ባረግሽ መልኩ እኔ እየተከታተልኳት ነው። አንቺ ግን ከዚህ ውስጥ ውጭ ገና ልጅ ነሽ ይላታል። እሷም ሳሮን እህቴ ብትሆንም እውነታው ግን የመረረ ሀቅ ነው ትለዋለች። አውቃለሁ እኮ ግን እኔ እየተከታተልኩ ነው።
አንቺ ይህን ሁሉ ነገር ማየት አይገባሽም ይላታል። እሷም እኔ ምንም ይሆን ምንም እውነታውን ብቻ ነው የምከተል ትላለች። እሱም ይሄ እኮ ደስ ይላል፣ ግን እባክሽ እራሽን ጠብቂ፣ የምታገኘውን ነገር ሁሉ ለእኔ ያሳውቂኝ ይላታል። አንተ ግን መጠርጠር ስለጀመርክ በጣም ደስ ብሎኛል ትለዋለች። እንዴ ይህን ያህል እኮ ሞኝ አይደለሁም ይላታል። ቢሆንም ደስ ይላል። እኔ የምልህ እሺ የአስክሬን ምርመራውስ ማለት አረጋገጥክ ትለዋለች። አላረጋገጥኩም፣ ግን ወደ እሷ የሚጠቁም ነገር አለ ይላታል። እና ለምን ለፖሊስ አሰትም? ይህ እኮ ማረጋገጥ የእነሱ ስራ ነው ትለዋለች። ለፖሊስ እንኳን የምሰጠው ተጨባጭ መረጃ የለኝም። አይ መጠርጠር ከነስ ማን አየበት? በቃ በርታ ወንድሜ ትለዋለች። እሱም አንቺ ግን ራስሽ ላይ ትኩረት አድርጊ፣ ክላስም ጀምሪ፣ ስራም ጀምሪ ይላታል። እሺ ወንድሜ አትስብ፣ በቅርቡ ጀምራለሁ። ህይወትም ግቢ ውስጥ በተቀመጠችበት ዳዊት ይመጣና አይኗን በኋላ ይሸፍናታል። እኔ ማነኝ ይላታል። የህልሜ ንጉስ፣ እስኪ ድገሚው። የህልሜ ንጉስ ትለዋለች። አወቅሽ ይላታል። እንኳን ድምፅን ሰምቼ እኮ በጠረን ራሱ ለየዋለሁ የኔ ንጉስ ትለዋለች። ለዚህ ንግግርሽማ ሽልማት ያስፈልግሻል፣ አይንሽን ጨፍኛልና ሽልማቱን ይሰጣታል። እኔ እምልሽ ለምን ነው ግን ብቻሽን ቁጭ ብለሽ በሀሳብ ጭልጥ ያልሽ ይላታል። እሷም ምንም ትለዋለች። በቃ አታስቢ፣ በቅርቡ እናቴን አስታወቀችና እዚህ ቤት ይዤልም እላለሁ ይላታል። አዎ ግን ሳሚን ሳሮንም ትለዋለች። አንቺ እኮ ሆን ብለሽ እነሱን ልትጎጂ ያደረግሽው ነገር ምንም የለም ይላታል። እሱም አውቃለሁ ግን ትለዋለች። ስለምንም አትጨነቂ፣ በነገራችን ላይ ነው ያለውልሽ። ሳሮን የኔና ያንቺን ግንኙነት የማትቀበለው ከሆነ አናስገድዳትም፣ ግን በእኔና ባንቺ መሀል ማንም እንዲገባ እናደርግም ይላታል። እንደዛ እንደተቀመጡ ሳሚ ይመጣና አብሮ ለማሳለፍ ከዚህ የተሻለ ቦታ ጠፍቶ ነው ይላቸዋል። አንተን ያማከረ የለም ይለዋል ዳዊትም። ማለት እዚህ ብቻችሁን ቁጭ ብላችሁ አሳዝናችሁ ነው እንጂ እሱማ ምን ይመለከተኛል ብሎ ጥሏቸው ይገባል። ህይወትም የእርጎዝም ሁሉ ነገር ላይ ጥልቅ ካላለ በቃ ይሆንለትም ማለት ትላለች። ዳዊትም በቃ ተይው ዝም ብለሽ ይላታል። እኔ ልግባ ስራ አለብኝ። እሺ እኔም ላግዝሽ ብሎ ተያይዘው ይገባሉ። ሳሚም ይመጣና ሚኪን ሩት የት ናት ይለዋል። እኔ ሩትን የታያታለሁ ይለዋል። አይ ሰሞኑን አብራችሁ ብዙ ጊዜ ስለማያችሁ ነው። እና ከአንድ ቤት አይደል እንዴ የምንኖረው? ላንተያይ ነው ይላል። 4 አመር እየቀለድኩ ነው ይላል ሳሚ። ቀልድ መሆኑ ነው ግን ይመስለኛል ለጥብቅ ጉዳይ ፈልጋት ይሆናል ይለዋል። ልታወጣጣኝ ነው? አይ የወሬ ስስ እንኳን የለብኝም፣ ነቃህብኝ እንዴ ይለዋል። እኔ ምልህ የውጭ ፕሮሰሱ እንዴት ነው? አሪፍ ነው፣ በቅርቡ እችን ሀገር ጥጄላት ጥላለሁ ይላል። ምን ነው አንተም ልትጀምር አሰብክ እንዴ ይለዋል። ሳሚም አዎ ምን አለበት ይለዋል። እንዴ ሚስትህን ሳሮንን ለማንጥለ እሷ እንደው አገር ለቃ መውጣት አትፈልግም። ለነገሩ ናታን ነው፣ እሷ ሀብታም ናት፣ በሰው ሀገር ሄዳ ለምን ትጠቀረራለች ይላል። እሺ የኔን ፕሮሰስ ልይና የኔ እንዳለቀ እነግርሃለሁ ይለዋል። አዎ ፌክ ካልሆነ ይላል ሳሚም። 4 አሞርትብኝ፣ ምን ነው ላፍህ እንኳን ደህና ነገር ብትመኝ። አረ መልካም እንዲሆንልህ እመኛለሁ ይለዋል። እሱም እዚሽ ላይ ደግሞ ዱዓ ብታረግ ይለዋል። ጸሎት አረግልሃለሁ፣ በቃ ጸሎቱ ረድቶኝ እዚህ ሀገር ከወጣሁ አንድ ጅንስ ሱሪ እልክልሃለሁ። እንዲህ ላፍህ እንኳን ደህና ነገር ብታወራ ይለዋል። እሱም የማላደርገውን ነገር አልጠራም ይላል። እሱ ልክ ነህ፣ አውርቶ ከማያደርግ ይልቅ ሳያወራ ዝም ያለ ይቻላል ይለዋል። አዎ በል እኔ ስራ አለብኝ ልሄድ ነው ብሎ ተነስቶ ሄዳ ሚኪም ዳዊትም ሳሮን ለማየ ደውለሽ እንደነበር ነገረችኝ። አዎ ነገ ወደ ደብረ ዘይት ለስራ ስለምሄድ በዛው አያታለሁ። ማለት ከዚህ ሁሉ ጊዜ በኋላ እንዴት በድንገት ይላታል። ግን የምን ስራ ነው እንዴ? የምሰራውን ሁሉ ላንተ ማብራራት አለብኝ እንዴ? እሺ እሱ ልክ ነሽ፣ ግን ትቆያለሽ? አይ ብዙ ስራ አለብኝ፣ ነገ ሂጅ ተሎ ነው የምመለስ
እዚህ እንኳን ብዙ ስራ ይጠብቀኛል፣ ቤቴን ነገር አደራ ትለዋለች። እሱም አንድ ቀን ብቻ እንዴ ትንሽ አጫውቻት እንጂ ከሄድሽ አይቀር ይላል። እንደ ሁኔታው አይቼ እንግዲህ የሩትን ነገር አታስቢ ለእኔ ተይው ይላታል። እተማመንብሃለሁ ብላ ጥለው ትሄዳለች። በል መሄዴ ነው ብላ ትወጣለች። ሩትን በበር ላይ ታገኛታለች። እንዲህ ከእሷን ብሶ ታኮርፋለች እንዴ ደግሞ የት ልትሄድ ነው ትለዋለች። ደብረ ዘይት። ደብረ ዘይት? አዎ ምን ነው ደነገጥሽ? በዛውም እማዬን አያታለሁ ብላለች። ማለት ለምን? እንዴት? ጉድፈላ ትላለች። እንዲህ የምን ጉድፈላ ነው? በቃ መሄድ አለብኝ ትለዋለች። የት? አይ የረሳሁት ቀጠሮ ነበርኩ አስታወስኩ ብላ ትሄዳለች። ዳዊትም ስልክ ይደውልና ሀሎ ሳሮን ቤት ወጥታለች። አይ ጉዳት እንድታደርሱባት አልፈልግም፣ ከምትሄድበት እንድታስቀራት ብቻ ነው የምፈልግ፣ እየደወልኩ ቻት አደርጋለሁ ብሎ ፕሮግራሙ ዛሬ በዚህ ይቆረጣል። ቀጣይስ ምን ይሆን የሚለውን አብረን የምናየው ይሆናል። አመሰግናለሁ።